ሰላም ሰላም ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እንዴት ሰነበታችሁ? ሳምንት እንዴት ነበር? እግዚአብሔር ይመስገን ጋር ሁሉም ሰላም ነው። ከዚህ ሰዓት ለመድኃኔዓለም ዛሬ በዚህ ቪዲዮ የማሳያችሁ የእሁድ ቁርስ ቅንጬ አሰራር ማለት ነው። ቅንጬን ዛሬ ለየት ባለ መልኩ እንሰራለን ማለት ነው። ተከታተሉ። እዚህ ጋር ሽንኩርቴን እያቁላለሁ ነው። ለቅንጬ ሽንኩርት እያቁላለሁ ነው ማለት ነው። ከጎን ደግሞ ማባያ ነገር እሰራለሁ ማለት ነው። ቅንጬን አጥባለሁ። ቅንጬን በደንብ አጥባለሁ ማለት ነው። የምጠቀመው የስንዴ ቅንጬ ነው። እናንተ የገብስም ያገኛችሁትን ቅንጬ መጠቀም ትችላላችሁ ማለት ነው። አጥቤ ጨምራለሁ። እርድ ጨምሬያለሁኝ። ወሬ እንትን ያልኩ መስሎኝ አልገባልኝ። በትንሹ እርድ ጨምሬያለሁ ማለት ነው። ጋር አጥቤ ያዘጋጀሁትን ቅንጬ እጨምራለሁ ማለት ነው። ቅንጬ እንደዚህ ጨምሬያለሁ። ያበስልልኛል ብዬ የገመትኩትን ውሃ እጨምራለሁ ማለት ነው። እስከሚበስል ድረስ ከድነዋለሁ። ቅንጬ እንደዚህ አደርጋለሁ። ጨው እጨምራለሁ። ቅንጫችን እንደዚህ እየበሰለ ነው። ቆንጆ ሆኖና እርዴ እንግዲህ የሚያሰማ እርድ አይደለም፣ ዝም ብሎ ነው እንደዚህ ማለት ነው። ሲበስል ተመልሼ እመጣለሁ። አሁን እዚህ ጋር ከትፌ ያስቀመጥኳቸው የፈረንጅ ቃሪያ ያለኝ ማለት ነው። እኔ እጨምራለሁ ቅንጬ ላይ በጣም ነው ያለው። ቆንጆ ያደርግልኝ ለየት ያለ ቅንጬ። እዚህ ጋር ያዘጋጀሁት ቅቤ ያለኝ ማለት ነው። ቅቤ እንጨምራለን ቅንጬ ላይ ሲያዩት ራሱ ያምራል። ቅንጬ እንደዚህ በስሎልኛል ማለት ነው። በጣም ቆንጆ ሆኖ በስሏል። ቅቤ ጨምሬያለሁ። በጣም ነው የሚያምረው። ማባያ ደግሞ እዚህ ጎን ላይ እየሰራሁለት ነው። የቅንጬ ማባያ ቅንጬ ለየት ባለ መልኩ እንመገባለን ማለት ነው። የእሁድ ቁርስ ቅንጬ በመጨረሻ እንደዚህ አምሮ ቆንጆ ሆኖ በስሎልኛል ማለት ነው። በመጨረሻ ይሄን ይመስላል። አሁን ስላሴ ሰርታችሁ ሞክሩት። በጣም ነው የሚጣፍጠው። ሰርታችሁ ሞክሩት። ታመሰግኑኛላችሁ። እሁድ ከቤተሰቦቻችሁ ጋር ቁርስ ጋብዣችኋለሁ ማለት ነው። ስለተከታተላችሁኝ ከልብ አድርጌ አመሰግናለሁ። ሰብስክራይብ ማድረግ አትርሱ። አበረታቱኝ እንድሰራ ሞራል ሁኑኝ ማለት ነው። አመሰግናችኋለሁ። እግዚአብሔር ያክብርልኝ። ቀጣይ እስከምንገናኝ ሰላም ሁኑልኝ። ሰላማችሁ ይብዛ። እስኪ ልቅመስና ልንገራችሁ።